hear me out guys. አሜሪካ ውስጥ የምትኖሩ ከሆነ this message is for you። በተለይም ደግሞ ሰሞኑን በአሜሪካ አስተዳደር የወጣው መመሪያ ወይም ውሳኔ አፌክት የሚያደርጋችሁ ከሆነ ቀልባችሁን ሰብስባችሁ እንድታዳምጡኝ እፈልጋለሁ ማለት ነው። አሜሪካ ውስጥ ያላችሁን ኦፕሽን በሙሉ ኤግዞስት አድርጋችሁ ጨርሳችሁ ሌላ ምንም አይነት አማራጭ ከሌላችሁና ወደ ሀገራችሁ ወደ ኢትዮጵያ ወደ ኤርትራ መመለስ የግድ ያለባችሁ ፌብራሪ ላይ መመለስ ያለባችሁ ወንድሞችና እህቶች ካላችሁ ከአሜሪካ ሀገር ከመውጣታችሁ በፊት አንድ ነገር እንድታደርጉ ሰጀስት አደርጋችኋለሁ፣ ሪከመንድ አደርጋችኋለሁ። ያ ነገር ምንድን ነው? አሜሪካ ውስጥ ስታብሊሽ ማድረግ የምትችሉት ኤርትራ ወይም ኢትዮጵያ ግን ኢንኮርፖሬት ማድረግ የማትችሉት ነገር ነው። አሜሪካ ውስጥ ግን ትችላላችሁ። አሜሪካ ውስጥ ኢስታብሊሽ አድርጋችሁት በመላው ዓለም የትኛውም ዓለም ላይ ለቪዚትም ይሁን ለኑሮ ብትሄዱ መስራት የምትችሉት ነገር እሱን ነው መንገዱን ማሳያችሁ ማለት ነው። እንደዛ በማድረጋችሁ የራሳችሁንም የቤተሰባችሁንም ስትረስ ትቀንሳላችሁ ማለት ነው። በጣም ብዙ ሰዎች በአሁኑ ሰዓት በጣም እየተጨናነቁ ነው የሚገኙት። ምንድነው ማድረገው እያሉ ነው ያሉት። በዚህ ሰዓት መፍራት፣ መደንገጥ፣ መርበትበት ምንም አይነት መፍትሄ አያመጣም። መፍትሄው ምንድነው? እዚህ ሀገር ላይ ያሉ እድሎችን መጠቀም፣ እነዛ እድሎችን ኤግዞስት ማድረግ እስከ መጨረሻው ድረስ እንጥፍጣፊ ሳይቀር መጠቀም ነው ያለባችሁ። ለዛ ደግሞ አንዱ ቢዝነስ መጀመር ነው። ቢዝነሳችሁን መጀመር ነው ያለባችሁ። ይሄ እኔ ራን የማደርገው ቢዝነስ ጋና ብገባ ጅቡቲ ራን ማድረግ እችላለሁ። ለምን? ኢንኮርፖሬት የተደረገው አሜሪካ ውስጥ ስለሆነ ማለት ነው። ስለዚህ እናንተም ከዚህ ሀገር ከመውጣታችሁ በፊት ይሄንን ቢዝነስ አሜሪካ ውስጥ ስታብሊሽ አድርጋችሁት ከሄዳችሁ አትሊስት ወደ ሀገራችሁ ስትገቡ ምን እሰራለሁ፣ ምንድን ነው የማደርገው የሚል መጨናነቅን ታስወግዳላችሁ ማለት ነው። ኢንአዲሽን ቱ ዛት ባላችሁ ደግሞ በ2 ወር ጊዜ ውስጥ ደግሞ በቆይታችሁ ጊዜ ደግሞ ቢዝነሳችሁን ከፍ ወዳለ ደረጃ አድርሳችሁት መሄድ ትችላላችሁ። ምክንያቱም ዩ ሃቭ ዛት ሴንስ ኦፍ ኤርጀንሲ ታይም ባውንድ ስለሆናችሁ በደንብ በርትታችሁ ሰርታችሁ የሆነ ደረጃ ላይ አድርሳችሁት መሄድ ትችላላችሁ። ዋት ዳዝ ዛት ሚን? ኢንካም ገንዘብ ይዛችሁ መሄድ የምትችሉበት አጋጣሚ ነው ማለት ነው። ኦቨርናይት ሳክሰስ ታገኛላችሁ እያልኳችሁ አይደለም፣ ግን ኢንቴንሲቭሊ ከሰራችሁ ማትደርሱበት ምንም ምክንያት የለም ማለት ነው። ስለዚህ ይሄንን መልእክቴን ላይክ፣ ኮሜንት፣ ሼር በማድረግ ለሌሎችም እንዲደርስ አድርጉልኝ። እንደዛ በማድረጋችን የብዙ ሰዎችን ጭንቀት እንጋራለን፣ ከጭንቀትም እንገላግላችኋለን ብዬ ነው ማምነውና በውስጥ መስመር አገኙኝ። ከዛ በኋላ ጋይድ